ይህ ጥሪ ተስፋ ቆርጠው ራሳቸውን እስር ቤት ለከተቱት የፍላጎቶቻቸው ባሮች ለሆኑት የቀረበ ጥሪ ነው። ይህ ጥሪ ወደ ዱንያ ባህር ለገቡና በጥልቀትም ውስጧ ለሰጠሙና በማዕበሏ ለሚንገላቱት ሁሉ የቀረበ ነው። ውጡ ውጡ፣ ወደ አየር ውጡ የሚል ጥሪ። ከባህሩ በላይ ወዳለው እውነተኛው ዓለም ወደ እውነተኛው ነፃነታችሁ ውጡ ውጡና ነፍስ ዝሩ የሚል ጥሪ ነው። የነፍሳችሁን ሞት እርሱ። ልባችሁ አሁንም ሕያውና ከቀድሞ በተሻለ ጠንካራና ንጹህ ናት። ውጡ። የተውባ ኃያልነት ልቦናን ንጹህና ከቀደመው በተሻለ ውብ አያደርጋትምን? ያሰጠማችሁን ወንጀል አስወግዱ። በእናንተና በሕይወታችሁ መካከል ያለውን ግርዶ አንሱ። በእናንተና በነፃነታችሁ እናንተና በአላህ ብርሃን መካከል የተጋረደውን ግርዶ ግፈፉ። ግርዷችሁን ግለጡና ዳግም አንሰራሩ። ወደ ራሳችሁና ወደ መነሻችሁ ተመለሱ። ወደ እውነተኛው ቤታችሁ ተመለሱ። ሁሉም በሮች ቢዘጉ እንኳ ሁሌም ክፍት የሆነው በር አለ። ሁሌም ያንን በር ፈልጉ፣ እርሱን ፈልጉ። በአስፈሪው የባህር ማዕበል መካከል ፀሐዩ ወደ ሆነው እዝነቱ ይመራችኋልና። ይህች ዓለም እናንተው ፈቃድ እስካልሰጣችኋት ድረስ አትሰብራችሁም። የልቦናችሁን ቁልፍ እስካላቀበላችኋት ድረስ ልትገዛችሁና የራሷ ልታደርጋችሁ አትችልም። ለጊዜው እንኳን ቁልፎቹን የሰጣችኋት ቢሆን እንኳን መልሳችሁ ተቀበሉ። ይህ መጨረሻችሁ አይደለም። እዚህ ጋም መሞት የለባችሁም። ልባችሁን አስመልሱና ለትክክለኛው ባለቤቱ አስረክቡ። እርሱም አላህ ነው።